ነገ ሰኔ 21 ሰኔ 21ን ለምን እናከብረዋለን? ሰኔ 21 አምላክን የወለደች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የታላቁ በዓሏ መታሰቢያና በዓለም ሁሉ የቤተ ክርስቲያን የመታነጽ መታሰቢያ መሆኑን ስንቶቻችሁ ታውቃላችሁ? የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ጥንተ ነገሩ እንዴት ነው? ታሪኩ እንዴት ነው ስንል በአጭሩ ሰኔ 20 በዛሬዋ ቀን በኬልቄዶን አውራጃ በቂሳሪያ አገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የእመቤታችን ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሦስት ድንጋዮች በሦስት ድንጋዮች እነዚህ ሦስት ድንጋዮችም እንደ ሰም እየቀለጡ እንደ ሐረግ እየተሳቡ በተወደደ ልጇ በመድኃኔ ዓለም በኢየሱስ ክርስቶስ በራሱ በእጁ ቤተ ክርስቲያኗ የታነጸችበት ቀን ነው ሰኔ 20። መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንና ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኘና ሐዋርያት በበዓለ ሐምሳ መንፈስ ቅዱስ ከወረደላቸው በኋላ ሀገሪቱን ዓለምን ተከፋፍለው አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና በሚመልሱ ጊዜ ሰዎች በራሳቸው ፈቃድ ከሚሰጧቸው ከግል ቤታቸው በስተቀር ቤተ ክርስቲያን አልነበራቸውም። ቅዱስ ቁርባን የሚቀበሉበትና የሚያቀብሉበት መሥዋዕቱንም የሚያሳርጉበት ቤተ ክርስቲያን አልነበራቸውምና ያዝኑ ነበር። በዚህም የተነሳ ጳውሎስና ባርናባስ እንዲሁም ደግሞ ክርስትናን ያገኙት ሕዝቦች በሙሉ ወደ ሐዋርያት አለቃ ወደ ቅዱስ ጴጥሮስና ወደ 12ቱ ሐዋርያት ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ ጥያቄ ያቀረቡ። ሐዋርያትም እንደዚህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችንና ያለ መድኃኒታችን ያለ ኢየሱስ ክርስቶስ ፈቃድ እኛ ምን ማድረግ አንችልም። ስለዚህ ዝም ብለን ቁጭ ከምንል ሁላችንም ሱባኤ እንያዝ ብለው በሙሉ ሱባኤ ያዙ። በሱባኤውም መጨረሻ ያም ማለት ሰኔ 20 ቀን ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳንን እንዲሁም ደግሞ በቀኙ ቅዱስ ሚካኤልን በግራው ቅዱስ ገብርኤልን እልፍ አእላፋት ቅዱሳን መላእክትን አስከትሎ ከሰማየ ሰማያት ወረደ። በየአገሮች ሁሉ የተበተኑትን ሐዋርያትን በሙሉ እስከ ፊልጵስዩስ ድረስ በደመና እየነጠቀ እየጫነ እያመጣ ሰበሰባቸው። ከባረካቸው በኋላም እንደዚህ አላቸው፣ ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት ቀን ነው አላቸው። ይህንንም ብሎ ወደ ከተማ በስተ ምሥራቅ በኩል አወጣቸውና የቤተ ክርስቲያኒቱንም መሠረት ወሰነላቸው። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስምም ከሦስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት ከሦስት ድንጋዮች እነዚህ ሦስት ድንጋዮች እንደ ሰም እየቀለጡ እንደ ሐረግ እየተሳቡ